ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ቤተሰቦች፣ ልክ እንደ ወትሮ ሁሉ ለዛሬ ዕለተ እሁድ ነሐሴ 3 ቀን ይሆናሉ ያላቸውን አጫጭር መረጃዎች ይዘን ቀርበናል። መረጃዎቻችንን ሰብስክራይብ በማድረግ አብራችሁን ሁኑ እንላለን። በረከት አርጋው ነኝ። እንሆ በዓለማችን ላይ ከጊዜ ወደ ጊዜ እየጨመረ የመጣው የሰዎች እንቅልፍ ማጣት ችግር በርካታ የሕክምና ባለሙያዎችን አሳሳቢ እንደሆነ መጥቷል። በደቡብ አፍሪካ ፕሪቶሪያ ዩኒቨርሲቲ የስነሰብ ተመራማሪ የሆኑት ፕሮፌሰር ሎንግሰብ እንዳስታወቁት በ6000 ሰዎች ላይ በተደረገ የዳታ ጥናት 85% ያህል የእንቅልፍ ችግር እንዳለባቸው ተናግረዋል ብለዋል። ስለ ምክንያቱም ሲናገሩ ሁሉም የራሱ የሆነ የተለያየ አስተያየት አለው በማለት ጥናታቸው ያትታል። ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች በግንባር ቀደም የሚቀመጡ ሲሆን ከዚህም በተጨማሪ ሰዎች በተለያየ ችግር ምክንያት እንቅልፍ ማጣት ችግር ያጋጥማቸዋል። በትዳር ማጣት፣ በሱሰኝነት፣ በእናት አሊያም በቤተሰብ ሞት ምክንያት፣ በስራ ማጣት፣ በኢኮኖሚ ግሽበት፣ በድህነት፣ በሀብት ብዛት፣ በዝነኝነት፣ ከመጠን በላይ ባለፈ ሱሰኝነት፣ ለራስ ያለ ዝቅተኛ አመለካከት፣ ተፈጥሮ ውስጥ በሚፈጠሩ መሰረት አልባ ፍርሃት፣ ቅናትና ፖለቲካ፣ ከምንም በላይ ደግሞ ቅጥ ያጣ የቴክኖሎጂ ጥገኝነት ሰዎች እንቅልፍ ማጣት ችግር ሰለባ ሊሆኑ ይችላል ይላል። ከዚህም በተጨማሪ በአእምሮ ሊቆጣጠረው ከሚችለው በላይ የሆኑ የኢንፎርሜሽን ወይም መረጃዎችን በውስጣችን ዶክመንት በማድረግ እንቅልፍ ማጣት በሽተኛ ሊያደርግ ይችላል ብሏል። በቤተሰብም ሆነ በሚሰሩት ስራ ዋስትና መጠራጠር፣ ስለ ነገ ወይም ስለ መጪው ተስፋ እና እርግጠኛ አለመሆን ሰዎችን የእንቅልፍ ማጣት ችግር ውስጥ እንዲደርጉ ያደርጋል። የእንቅልፍ ማጣት ችግር እንዲያጋጥማቸው ያደርጋል ይላል ጥናታቸው። የዚህም አይነት ችግር ሲያጋጥም መጠጥ ወይንም አደንዛዥ እጽ ከመጠቀም፣ ሌሎች እንቅልፍ ሊያመጡ የሚችሉ ነገሮችን ከመጠቀም ይልቅ በየትኛው መልኩ አቅራቢያ ያለ የሕክምና ሙያቶችን ማማከር የተሻለ ሲሆን ከዚህም በተጨማሪ እንቅልፍን የሚከለክሉ አመጋገቦችን ወይንም ቦታዎችን ወዘተ የመሳሰሉትን በማስተካከል ሰላማዊ ህይወትን ሊመጣ ይችላል ይላል ጥናታቸው። የእንቅልፍ ማጣት ችግር በግል ብቻ ሳይሆን በሀገር ኢኮኖሚ የራሱን የሆነ ተጽዕኖ የሚያሳድር ሲሆን እንቅልፍ ያለባቸው ሰዎች ውጤታማ የስራ መስራት ባለመቻላቸው ምክንያት በግል ህይወትም ሆነ በሌሎች ማህበራዊ ጉዳዮች ላይ ጉልህ የሆኑ አስተዋጽኦ አይኖረውም። ስለዚህ የእንቅልፍ ችግር ስር ሳይሰድ ችግሩን በግለሰብም ሆነ በጊዜ መፍትሄ ወደሚገኝበት መምጣት አለበት። የእንቅልፍ ማጣት ችግር ሲያጋጥም ራስን እስከ ማጥፋት የሚያስችል ትልቅ ችግር ነው ይላል ጥናታቸው።